ኦኬ ሰላም ጤና ይስጥልኝ ይሄው ዛሬ ለስፌት ተከስቻለሁ እንዳልኳችሁ ለስፌት የሚያስፈልገን 3 ሰበዞች ነው ብያቸዋለሁ ሰበዙም ይሄው ለሶስት ነው የቆረጥኩት ይሄው የሚያስፈልገን ይቺ ለመስፋት ሙዳዋንም ሆነ ክዳኑን ለመስፋት ሲጀምሩ ይቺ ዙሪያዋን ማድረግ አለበት እናንተ መቋጠር ትችላላችሁ እኔ ግን በሰርክሉ ነው የጀመርኩት ይሄው ደሞ ጠንካራ ነው አይደለም ላላችሁኝ ይሄው ጠንካራ ይሄው እና ስንጀምር መጀመሪያ የምንጀምረው ለዙሪያ ለማድረግ ሶስቱን አንድ ላይ እናደርግና እንደዚህ እናደርጋለን ይሄው ይሄው አረጉና ይሄ ለመጀመሪያው ነው ይራዳችሁ እዛ ልክ አንድ ዙር የሚደርሰው ላይ ታጥፉና እዛ ነው ጋር ትችላላችሁ ሲዋላ ነው ጋር ነው የሚጣጣው ስለዚህ ታስገባላችሁ እንዳልኳችሁ ይሄው ሰበዙ የሚሸጠው ወልማርት ነው ክሩም ወልማርት ነው መቴም ወልማርት ነው ለሶስትም ለአራት ማጥፍ ትችላላችሁ እንደ ወፍረቱ ነው ግን ለሙዳዬ በሶስት ነው የሰፋሁት የስፌቶች በሙሉ ለሶስት ነው ያደረኩት ሰበዙ ማለት ነው ያ እንደዚህ ያረጋን እንሄዳለን ሰበዛችንም ያስተካከልን አንዱ ጎባጣ እንዳይሆንብን ሰፋለን አረንጓዴው መደብ ነው የሚሆነው እንዳያችሁት እንደ ሙዳዬ እዚህ ማለት ነው እንግዲህ ተመልካቾቼ ይሄው እንዳያችሁኝ እንደዚህ ሰፋና ይሄ ሁለት ዙር ነው ከ10 ዙር በኋላ እንገናኛለን 12 ዙር ይችን አይነት ለመስፋት 12 ዙር ነው መሆን ያለበት እና በዚህ ላይ 10 ጨምሬ እንገናኛለን ጥረቱን ለመጣል ማለት ነው እና ስሰብራውም ለሙዳዋ ስትሰበር አሳያችኋለሁ ማለት ነው እንግዲህ እናንተም ስፉ እኔም ሰፋለሁ እንገናኛለን ማን እንደሚበልጥ ኦኬ ተመልካቾቼ ይሄው ስፌታችን ይችን ደርሳልናለች እንደዚህ ሁለት ዙር ይቀረናል 12 ለማድረግ በዚህኛው ሙዳይ ልክ ለማድረግ አሁን ከሁለት ዙር በኋላ እንሰብራታለን ማለት ነው አሁን እቺን ደረሰችልን ይሄው ከሁለት ዙር በኋላ ሁለት ዙር አዙረን የሰፋናት ስፌት እቺን ደረሰች እና ከሁለት ዙር በኋላ እንደገና ለመስበር እንገናኛለን ለማሳየት ነው እዚህ ያረጋችሁ ተሰፋላችሁ